ሰላም የክርስቲያን ዳለም ፋሚሊዎች እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ። ያው እንግዲህ ክርስቲያን ቤተሰቦች ብዙ እንደማታውቁኝ አውቃለሁኝ። ያው ከዛሬ ጀምሮ ያው እንግዲህ ከያለም ኤቲዋን ፋሚሊ ወደ እኔ ለማዞር እየሞከርኩ ነው። እስቲ አብራችሁን ቆዩ። ብዙ ነገር እናያለን፣ ብዙ ጨዋታዎችን እንጨዋወታለን። በጣም ወደው ማከብረው አርቲስትም ምስሬ ይገኛል። ከኔ ልክ ያው እሱ ራሱን ያስተዋውቅላችኋል። አብራችሁን ሁኑ። እኔ አሰፋ ገብረ ሚካኤል የቀድሞ መምህር፣ ያውን ደግሞ በፊልሙ ላይ ነው ያለሁት ትወና ላይ ማለት። ከዚህ በፊት መምህር ነበሩ ማለት ነው። ዳርት ከመግባቱ በፊት ከማንኛውም ሙያ የበለጠ የምወደው ፊልምና ቲያትርና መምህርነት ለእኔ ሁለቱም በጣም ደስ ይላል። ደግሞ ሶስት ነገር ያው ሶስቱም የሚለያዩ ይመስለኛል። ሶስት ነገር መታደል ደግሞ ከእግዚአብሔር ደስ ይላል፣ በረከት ነው። በጣም ደስ ይላል። እሺ ወደ ሁለተኛዋን ቤት ነው በተስፋ ዛሬ እንዴት ነው ቤተሰቦችን ወደ እኔ አዙሪያቸዋለሁ። ተሰማሽ? ቤተሰቦቼ እንግዳ መሆን እንዴት ደስ እንደሚል እነግራቸው አልችልም። እየተቀረስኩላል መሰለኝ፣ ምክንያቱም ሙሉ ጫናው ያለው እሷ ላይ መሰለኝና አንዳንዴ እግዚአብሔር እንግዲህ ሲልክ ይልካልና እግዚአብሔር ያክብርልኝ። ደስ ብሎኛል ከኔ ላይ ጫናኝ ስለተቀበልሽ። ጋሻሴ በጣም የምወደው ሁልጊዜም ቢሆን አብሮኝ ቢሰራ ሁሌም አብሮኝ ባይለየኝ ብዬ የምለው ተዋናይ ነው ጋሻሴ። ማታ ነግሬው ጠዋት የሚመጣልኝ በእውነት በጣም በጣም የተለየ ፍቅርና የተለየ ክብር ነው ያለኝ ለጋሻሴ። በዚህ አጋጣሚ በቤተሰቦቼ ፊት ምስጋናዬን ክብሬን እገልጽላለሁ። ጋሻሴ ኑርልኝ፣ እግዚአብሔር አምላክ ቤተሰብ ልጆችን ይጠብቅልን። ያው እንግዲህ ተመልካቾቻችን በአርት ቤተሰብ ውስጥ ያሉ ሰዎች መሰጋገሩ ማየት በጣም ደስ ይላል። እንዴት ነው አርትን የጀመሩት? አርት በአጋጣሚ ነው ማለት የጀመርኩበት ራሱ የቻለ ታሪክ ነው ያለው። ብዙ ጊዜ በየሚዲያው ተናግሬያለሁ። የታሰሩ ሰዎች ለማስፈታት ብዬ ነው ጽፌ ድርሰት በመሪ ተዋናይነት ራሴ እንትን ብዬ ከተወንም በኋላ ለቀቋቸው። በደርግ ጊዜ ነው ከዛ ጊዜ ጀምሮ ነጻ ነው። ያው እንግዲህ አርቲስት አሴ እኔም ዛሬ ሊሰሞት ይሉ ከትወናም በተጨማሪ ድርሰቱን የሚጽፋሉ ማለት ነው። በጣም ደስ ይላል። እስቲ በህይወቱት ቀረጻ ላይ ሆነው ወይም ደግሞ ወደ ቀረጻ እየሄዱ ያጋጠሙት ገጠመኝ ካለ ጀዋይ በሉ። ወደ ገጠር መጨረሻ ላይ የሆነ ፊልም ሲሰራ አልወጣም። ፊልሙ ለፊልሙ ታሪክ አይደለም የምናገረው። የመጨረሻው በቃ የደከመኝ ፓርት ቢኖር በጣም ዳገት ነው፣ ቀጥ ያለ ዳገት ነው። አልደከመኝ። በማግስቱ እዛ ቦታ ደግሞ ድጋሚ ይሰራ ተብሎ በቃ ላበላም ነው። መጨረሻ ላይ ተራራው እንደዚህ ይታያል። መሀሉ ላይ ነው ሰራው። ተራራው እንደዚህ ይታያል። ልክ እየመጣሁ ላበላጎኝ አይ እዚህ ቦታ ሳይሆን በቃ አሁን ተለውጦ በቃ እዛው ይሰራ ተብሎ እናቱ ላይ ተን ሲሉ በጣም ጎን ነው እኮ እኔ በጣም እንደዚህ ደግሞ እኔ በቃ ምናምን አልኳቸው። በቃ እነሱ ሲቀልዱብኝ ነው የምለውን እንዲሰሙ አስቀድመው ቀድሞኝ ስለሄዱ ተነጋግረው እንደዚህ እንበላቸው። ያው መሬት ነው መሬት ነው አይ ዛለም ነው መሬት የመቶ ዓመት ታሪክ ስለሆነ የሚሰራው ይሄ ነው። ይኸው ለምለም እኮ ነው ለምለም ይሄ መሬት ነው። ምን ለውጥ አለው? እዚህ ካልሰራችሁ እኔ እንደገና እዛ እስክንደርስ እኮ 8 ሰዓት ምናምን ይሆናል። መቼ ሰርተን የምንመለስ ነው የሚል ከት ብለው የሚሰሩት ለካ ይቀርጡኛል የምናገረው። ይሄን ነው የማስታውሰው እንጂ እኔ በፊልም ዓለም ምንም ደክሞኝ አያውቅም። በፍቅር ስለምሰራ አይደክምም። ዋው ደስ ይላል። ለአርት ያሉት ፍቅር ይለያልበት እውነት ለመናገር ያው አብዛኛውም አርቲስት እንደዛ ነው እያስባለሁ። ለአርት ካለው ፍቅር የተነሳ ምንም አይነት መስዋዕት እስከ መውደቅ እስከ መነሳት የሚከፍሉ አሉ ብዙዎች እና እስቲ እንግዲህ ያው በቅርቡ እንደሰማሁት ከሆነ ለደረሰ መረጃ ከሆነ ጋሻሴ እርሳቸው ወልቆባቸው ተሰርተዋል ሲባል ሰማሁ። እስቲ ስለዚህ አጋጣሚ ያጫው ምን ይላል?
ወልቆባችሁ ሳይሆን በራሴ ክብደት ነው የሚወልደው የሚያልቀው ማለት ነው እንጂ ወልቆብኝ አይደለም። አውቄ ነው ማለት ይቻላል። አሁን ምስጋናውና እንዲሆን ዳሊያን ስፔሻሊቲ ዴንታል ክሊኒክ ስፖንሰር አድርጋኝ እሱ አስገብታኛለች። እኚህ በል እስኪ ወደ ካሜራ በጣም ያምርባል። ከልብ እናመሰግናለን ዳሊያን። የዩቱብ ባለቤት ልበልሽ ማን ልበልሽ? እዛ እኔ ምንም አትበይኝ ቆንጂት፣ ምንም ባትኝ ነው የምመርጠው። የጋሻሴ ጥርሱ በጣም ያምራል። ያው ጨዋታችሁን እየተካፈልን ስለሆነ የሁለታችሁም ጥርስ ያምራል እና የጋሻሴ ደስ ይላል ጥርስ። እኔ ደስ ብሎኛል፣ ግን አልሳክበትም። ያው ለበኋላ እየተቆጠበ ነው አይደለ? በሰፊ ለበዛቅ ደስ ይላል። እኔ አሁን እንዳልኩሽ ነው መጀመሪያ በሸክሜን አንቺ ላይ ስለጣልኩ ደስ ብሎኛል። ሌላው ግን ከኦዲየንስ ጋር ሁሌ ብገናኝ ደስ ይለኛል። ለአርት ያልሽው ነገር ጋሻሴን የጠየቅሽው ነገር እኔንም የሚመለከት ነው። እኔም አማርኛ ትምህርት በጣም ነበር የምወደው። በጣም ለአማርኛ ትምህርት ያለኝ ፍቅር ይለያል እና ቲያትር ልክፍት ነው የምለው እኔ ምክንያቱም እኔ ባለሁበት ቤተሰቦች ያውቃሉ፣ ኦዲየንስ ያውቃሉ በምን አይነት ሁኔታ ውስጥ እንደምኖርና በዛ ውስጥ እያለሁ ቲያትር ማለት ትወና ማለት ፊልም ማለት እኔ ሳስበው እብት ነው የሚመስለው፣ ልክፍት ነው እና እኔ አማርኛ ክፍል 11ኛ ክፍል እያለሁ ልጅ ሆኜ ነው ምናልባት ባንቺ ልጅ ይሆናል ወይ አንሳለሁ እና እንትን ኮከበ ጽባህ የተማርኩት እና እንደዚህ ተይዘን 11ኛ ክፍል በጣም ጎበዝ ተማሪ ነበር። ማርሎ አጠናለ በደንብ እና ለአባቴ ተስፋ ነበረው፣ በጣም ትልቅ ተስፋ ነበረውና እንደዚህ ተኝተን አጥነተን እንደዚህ ተኝተን ይመስለኛል ሳር ላይ አንድ ሶስት ነው የምትባል አሜሪካን ሀገር ነው የምትኖረው ሶሲ ጓደኛዬ ናት እና ቲያትር መስራት የምትፈልጉ ተመዝጋቢዎች ኑና ተመዝገቡ የኮከበ ጽባህ አዳራሽ ላይ ለመተወን ማለት ነው ሲባል እንሂድ ተባባለ። ከዛሽ እንሂድ እንዴ እንደረፍት አለና ብድግ ብለን ስንሄድ አካሉ ይባላል መዝጋቢ ነበር ይመዘግበናል። ከዛ ማኔክስ ይሉታል ቅጽል ስሙ ምን እንደሆነ አላውቅም። ከዛ ታውሩ መድረክ ላይ ወጡና ፈተና አለ ተመዝገቡ ተባለ፣ ተመዘገብን። ከዛ በኋላ ፈተና ነገር ተብሎ በነጋታው ፈተና እንጠራለን። 3 ሆኖ ነው ተደርድሮ የሚፈትኑ ቁጭ ብሎ። ከዛ እኔ የሆነ እንትን ነው መጫወታት ካራክተር ትዝ ይለኝ እንግዲህ በልጅነት ከየት እንዳመጣት አላውቅም። የሆነ ሆቴል አዛዥ ምናምን ሆነ በእውነት ለመጀመሪያ ጊዜ የጀመርኩት አዛዥ ሆና ማናጀር ሆና እናመሰግናለን ተባለ። ከዛ ምን ይገርምሃል ከተፈታኙ መሀል እንደው አንዱን እለዋለሁ እንዴት ነው እየሰራው እለዋለሁ እንኳን ፍራቻ ምን ሊኖርብኝ ይቅርና ጓደኛዬን ሲፈትኗት ምንድን ነው ያደረጓት? አንድ ጡትሽን እንደዚህ አውጥተሽ እንግዲህ በልጅነት አስበው በዛ አይደል በ10ኛ ክፍል አንድ ጡትሽን አውጥተሽ ልጅሽ ውጪ ሊላክብሽ ነው ከውትድርና ሊሄድብሽ ነው። ስለዚህ አንድ ጡትሽን አውጥተሽ እባክህ ልጄ አትሂድብኝ ብለሽ ለምኙ በጠባው ጡቴ ብለሽ ለምኙ ትባላለች። እሺ ብላ አውጥታ እንደው ልጄ በጠባው ጡቴ ይዣለሁ አትሂድብኝ ብላ ለመነች። እዛ መድረክ ላይ የሚፈልገው እስከ 7 ድረስ የለችም። እኔ አንደኛ ተጽፏል የዓለም ብርሃን አበበ ተብሎ አንደኛ ተጽፏል መድረክ ላይ አንደኛ ተጽፌ 2 3 4 5 6 7 የለም። ከዛ ላይ ማለት አንቺ ለኔ ብለሽ ሄደሽ አብረን ሄደን ተመዝግበን እኔ ግን አንቺ ከወደቅሽ አልሄድም ብላ አልኳትኝ። በዚህ የተነሳ ቀረሁኝ ሳልሄድ ቀረሁ ማለት ነው። ከዛ ክፍሌ ድረስ መጡና ምን ሆነሽ ነው የቀረሽው ሲል እንዴ እንደዚህ አብረን አንድ ላይ እንሰራ እኮ ነው ሲል በቃ ትገባልሽ አለች እሷ ያለኝና ጀመር ቲያትር እንዴ ጀመር። ዋው ደስ ይላል ማለት ነው። ምን ያህል ነገር አውጣ እንትን ይከብዳል። ያው እንግዲህ ለምንወደው ያው እኔንም ጨምሮ ቲያትር አፍቃሪ ነኝ። ወደ ቲያትር የሚገባት በመጽሐፍ ምክንያት ነው እና
ለምንወደው እንዲህ ከውጭ አይተነው ምን ለምንመኘው ሰዎች ትንሽ ከበድ ይልብናል ብዬ አስባለሁ። ምክንያቱም የሆነ እንደ ልብ ለማግኘት በእርግጥ አሁን ላይ አብዛኛው አርቲስቶች የሚሉት ቃል እርግጠኛ ነኝ እናንተ ልትሉት ትችላላችሁ። የአሁኑ ዘመን ወጣቶች ለአርት እድለኛ ናቸው፣ ይበልጥ ቦታው ተመቻችቶላቸዋል ይባላል። ያው ምናልባት ያው ሊሆን ይችላል። ያው አብዛኞቹ በቤታቸው ሆነ እየፈለጉት ፍላጎቱን ለቤታቸው ተቀምጠው የሚኖሩ አሁን ያው ልጆች እድለኛ ናችሁ እናንተም ትላላችሁ ብለሽ ያልሽው ነገር ነው ይሄ። ይኸውልሽ ዘመን እንትን የሚለው ነገር አይደለም፣ ዘመን የሚቀያየረው ነገር አይደለም። የአርት ሰው ፍቅር ነው ያለው፣ የህዝብ ፍቅር አለው፣ የመስራት ፍቅር አለው፣ የገንዘብ ግን የለውም። የሆነ አንድ አርቲስት ሲታመም ተለምኖ ተጠይቆ ነው፣ ሲያርፍ ደግሞ ገበናው ከባድ ነው። ይህንን ስታስበው ወደዚህ የሚመጡትን አሁንም ጨምሮ ወደ አርቱ የሚመጡትን የሚገፋፋ ነገር የለም። እንደገና ደግሞ እንዳልሽው በየቤቱ ብዙ ተዋናይ መሆን ይፈልጋል፣ ግን የትወናው መድረክ አንስቶት ይቀራል፣ አያገኝም። ጋሻሴን ለመጨመር ፈልጌ ነው። ብዙ ሰው ለትወና የተፈጠረ ትወና የሚወድ ሰው እጅግ በጣም ብዙ ሰው አለ። እኔ አሁን አንወድም የሚሉት ባነሳቸው አንድ ሁለት የማነሳቸው ሰዎች ነው ያሉት አጠገቤ ዙሪያዬ ማለት ነው። ግን በጣም ብዙ ሰው ትወና ይፈልጋል። ግን መድረኩ የት አለ? የቲያትርም ብትይ የፊልምም ተከታታይ እንደዚህ ቢባል በተለይ እኔ እንጃ እኔ የአርት ፍቅሩ ከባድ ነው። አንድ ተዋናይ የህዝብ ፍቅር ብቻ አይደለም ያለው፣ ህይወቱ ኑሮም የተስተካከለ አትሊስት እንደው ወይ ለስጋ አይኮን ወይ ለነፍስ አይኮን እኔ መሀል ላይ የሆነ ሙያ ለክብስ ነው ቅድም እንዳለች ካሜራማኖቻችን አብረው ያሉ ኤዲተሮቻችን በጣም ነው የምናመሰግናቸው። ዛሬ በእውነት በጣም ነው ያስደሰታችሁ። ጋሻሴን ጨምሮ እቺን ቆንጂዬ ልጅ የመቢት ቆንጆ ጨምሮ ሁላችሁን በጣም ነው የማመሰግናችሁ። ቤተሰቦቼ ከኋላ የምታዩቸው ይህንን ካሜራ አስውበው የሚሰሩልኝ ተባብረውኝ ነው። ካሜራውን ኤዲቲንጉንም ለትወና የሚመጣለ ተከታታይ የምናቀርበውለን እንግዲህ ደግሞ ፎከረና ያው እንግዲህ ስለ ቡናው ተቀመሰ ነው የሚበራው። ግድ ለማመስገን ብዬ ነው። በትብብር መተውልን እንዴት የተባረኩ ልጆች፣ ራሳቸውን ከብዙ ነገር ጽድት ያደረጉ ልጆች ሳያቸው በጣም ነው የተደሰትኩባቸው። ምክንያቱም ሙያው ቶሎ ሁሉም ሰው የሚለው ወደ ሱስ ይገፋፋል፣ በሱስ ውስጥ ነው ሰው የሚኖረው እንደዚህ ይባላል። አይደለም። ራስን እስከጠበቁ ድረስ ሁሉም ሙያ ከሱስ ነፃ ሆኖ መስራት ይቻላል። ካሜራማን፣ ኤዲተር፣ ሲኒማቶግራፊ፣ ሁሉም ብቻ ተዋናይ፣ ዳይሬክተር፣ ሁሉም ሙያ ከሱስ ጽድት ያሉ ገና ወጣቶች በጣም ብሩህ ተስፋ ያላቸው የሙዚቃ ፕሮዳክሽን ማናጀሮች ናቸው። የራሳቸው የሆነ የሙዚቃ የሚሰሩት እንትን አላቸው። 4 ኪሎ ላይ ነው የሚሰሩት። በጣም ድንቅ የሆኑ ሙዚቃዎች ይሰራሉ። እንደው መዝሙር ብዬ ነበር አይቀላቀለም ታስከሰፊናለሽ ብሎ ትቶኛል። እውነት ነው፣ ቦታ አለው እና በጣም ጀግና ልጆች ደግሞ በዛ ላይ በጣም ትናንሽ ልጆች ናቸው። እነሱን ማበረታታቸው። ስለ ተከታታዩ አትናገሪ ብላኛለች። ቆንጆት ወደ አንቺ ጋር መጣሁ። አመሰግናለሁ። እኔ የእርሶ ከሰሩት ስራ እውነቱን ለመናገር በጣም ይለይብኛል። በቃ የፍቅር ጥግ እኔ እንጃ ኮሜዲ ነው። የፍቅር ሰው በተለይ የፍቅር ሰው ላይ አከራይ ሆነው የሰሩባት ፓርት ላይ እንጃ ሊሸመድደ ነው እንዲስገል ድረስ በጣም የሚያስቅ ነው። አንድ አከራይ ከውጭ ያለውን ሂስትሪ የሚያሳየው አንድ አከራይ ተከራይ ላይ በምን አይነት መልኩ ገንዘብ ሊጨምር እንደሚችል ምክንያቶችን የሚፈጥረው ነገር ሰበቦችን ገራሚ ናቸው። ያው እንግዲህ ተመልካቾቻችን በመጨረሻም ትንሽ አጠር ያለች ቆይታ አድርገናል ከሁለቱ ጋር። በሚቀጥለው እንግዲህ ከዚህ በተሻለ በሰፊው ለየብቻ ጠይቃቸዋለሁ። እሺ እንግዲህ ተመልካቾቻችን የዛሬ ቆይታችን ይህንን ይመስል ነበር። ያው እንግዲህ ቅድም እንዳልኳችሁ በሌላ ጊዜ በሰፊው ከዚህ በተሻለ ባሪፍ መልኩ ሁለቱንም እንደማቀርብላችሁ ቃል እገባላችኋለሁ። ሁለታችሁም አክብራችሁኝ ስለተገኛችሁ በጣም አመሰግናለሁ ከልብ።
ተመልካቾቼ እስከዚህ ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁኝ። ያው እንግዲህ መልካም ቆይታ። ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ኮሜንት ጻፉልን፣ ሀሳብ አስተያየት ካላችሁ ንገሩን። ፋሚሊ እናመሰግናለን።